ሰላም የዚህ ቻናል ተከታታዮች፣ ዛሬ ደግሞ በሌላ ቪዲዮ ተመልሻለሁ። እኔ በጭራሽ ሰልፍ ኮንፊደንስ የለኝም። ከሰው ጋር ሳወራ አይን ላይን አይቼ ማውራት አልችልም። በራሴ አፍራለሁ፣ እንዲሁም ደግሞ ሙሉ እንዳልሆንኩ ይሰማኛል የምትሉ ይሄ ቪዲዮ ለእናንተ ነው። ታዲያ ካነበብኳቸው እንዲሁም ደግሞ ካየኋቸው ነገሮች ተነስቼ 7 አክሽናብል የሆኑትን ስቴፖች ነግራችኋለሁ። ዌል እንግዲህ ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ፋሚሊ መሆን ትችላላችሁ። በራስ አለመተማመን ከተለያዩ ቦታ ሊመጣ ይችላል፣ ከፋሚሊ ሊመጣ ይችላል፣ እንዲሁም ደግሞ ከጓደኞች ሊመጣ ይችላል። ታዲያ ይሄ በራስ አለመተማመን በተለያዩ ነገሮች ሊያድግ ይችላል። አንደኛ ላይ ኔጌቲቭ ሰልፍ ቶክን በምታደርጉበት ሰዓት ላይ ጭንቅላታችሁ ያንን ነገር እያወቀው እንዲሁም ደግሞ እየለመደው ይሄዳል። አንድ ነገር ሲጀምሩ ጭንቅላታችሁ ቀድሞ ያንን ነገር ነው የሚያስታውሰው። ታዲያ ይሄንን ለማጥፋት ጭንቅላታችሁ ያንን ነገር አትችለውም ስላችሁ ቆይ እችላለሁ ብላችሁ በምትችሉት አቅም ያንን ነገር እያስታውሳችሁ መስራት ነው። ሁለተኛ ደግሞ አቺቨብል የሆኑ ጎሎችን ማስቀመጥ ነው። ትንሽም ትልቅም ሊሆን ይችላል። አስቀምጣችሁ ያንን ወጥራችሁ መስራት ነው። ሶስተኛ ደግሞ ድክመታችሁን ማወቅ ነው። ብዙ ጊዜ ሰዎች የሚሳሳቱት እዚህ ጋር ነው። ብዙ ቦታ ሄዳችሁ ወይ ደግሞ ጓደኞቻችሁ ጋር ሄዳችሁ የእናንተ ድክመት ሲነግሯችሁ ያንን ነገር እንደ አዲስ ነው የምትቀበሉት። ነገር ግን ቤታችሁ ናችሁ ድክመታችሁን ካወቃችሁ ሌላ ሰው መጥቶ የእናንተ ድክመት ሲነግራችሁ እኔ አውቃለሁ ይሄ አያስገርመኝም ብላችሁ ያንን ነገር ትተዋላችሁ። አራተኛ ደግሞ ዲቨሎፕ ስኪል፣ የተለያዩ ስኪሎችን መማር እንዲሁም ደግሞ ማወቅ በጣም ሰልፍ ኮንፊደንሳችሁን ያሳድጋል። አምስተኛ ደግሞ ከተለያዩ ፖዚቲቭ ቲንኪንግ ካላቸው ሰዎች ጋር መዋል በጣም ይቀይራል። ምክንያቱም አብራችሁ የምትሉት ሰው ከናንተ የሚበልጥ እንዲሁም ደግሞ በጣም እውቀት ካለው ራሳችሁ አብራችሁ ከምትሉት ሰው ጋር እያያችሁ ያንን ኮንፊደንሳችሁን ቢልድ ማድረግ ትችላላችሁ። ስድስተኛ ደግሞ ለፊዚካልና ለሜንታል ሄልዚያችሁ ቦታ መስጠት ነው። ይሄም በጣም ኢምፖርታንት ነው። ፊዚካሊ ስንል በስፖርት ሊሆን ይችላል፣ በተለያዩ እንቅስቃሴዎች ሊሆን ይችላል። ሜንታሊ ስንል ደግሞ በማንበብ ሊሆን ይችላል። ሰባተኛ ደግሞ ታጋሽ መሆን ነው። ይሄ ሌላ ቪዲዮ ሰራበታለሁ። ከነዚህ ሰባቶች ውስጥ ቢያንስ 4 ወይ ደግሞ 3ቱ ላይ ፕራክቲስ ብታደርጉ ራሳችሁ እንደምታሻሽሉ እርግጠኛ ነኝ። እንግዲህ በዚህ ቻናል ላይ ከዚህ የበለጡ ኢንፎርሜሽኖችን ስለምሰጣችሁ ሰብስክራይብ ማድረግ እንዳረሱ። ያልገባችሁ ነገር ካለ እንዲሁም ደግሞ ጥያቄ ካላችሁ በኮሜንት ላይ መጠየቅ ትችላላችሁ። በሌላ ቪዲዮ እስከምንገናኝ መልካም ቆይታ።